አብዛኞቹ የአውሮፓ ሀገራት ነጭ የሰሌዳ ቀለም ሲጠቀሙ፣ እንግሊዝና ኔዘርላንድስ ለምን ቢጫ ቀለም እንደሚመርጡ ያውቃሉ? ከቀለሙ በስተጀርባ ያለው ምስጢር ለደህንነቱ ወሳኝ ነው። በአውሮፓ 3 ሀገራት ብቻ ናቸው ቢጫ ሰሌዳ የሚጠቀሙት፤ እንግሊዝ፣ ኔዘርላንድስና ሉክሰምበርግ። በእንግሊዝ ይህ በሕግ የተደነገገ ሲሆን የፊት ሰሌዳ ነጭ፣ የኋላው ደግሞ ቢጫ መሆን አለበት። ይህ የሆነው ቢጫ ቀለም በምሽት ወይም በመጥፎ የአየር ሁኔታ ውስጥ በሌላ መኪና መብራት ሲበራበት በቀላሉ ስለሚታይ ነው። በተጨማሪም ሌላ አሽከርካሪ የሚያዩ የመኪናውን ፊት ወይስ ጀርባ እንደሆነ በፍጥነት እንዲለይ ይረዳዋል። ኔዘርላንድስ ደግሞ አንድ እርምጃ ወደፊት በመሄድ ሁለቱንም ሰሌዳዎች ቢጫ አድርጋለች። በ1970ዎቹ የነበረውን ጥቁር ሰማያዊ ሰሌዳ በመቀየር ለዓይን ይበልጥ ጎልቶ የሚታየውን ቢጫ ቀለም መርጠዋል። በሌላ በኩል ደግሞ እንደ ሊክተንስታይን ያሉ ሀገራት አሁንም ጥንታዊውን ጥቁር ሰሌዳ በነጭ ጽሑፍ ይጠቀማሉ። ስለዚህ በሚቀጥለው ጊዜ አውሮፓ ስትሄዱ መኪናውን ብቻ ሳይሆን ሰሌዳውንም ተመልከቱ፣ ብዙ ይነግራችኋል። ቀለሙ ዝም ብሎ ለጌጥ ሳይሆን ለደህንነትና ለአሽከርካሪዎች ግልጽነት ተብሎ የተመረጠ ነው። እናንተስ የየትኛው ሀገር የሰሌዳ ቀለም ይበልጥ ያምራል ትላላችሁ? ወይስ ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ አስገራሚ መረጃዎች ፎሎ ማድረጋችሁን እንዳትረሱ።